ኤላ አንቺ ደግሞ ምን ልትሰሪ መጣሽ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያላችሁበት ሰላም ጤና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ነባሮች ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ዛሬ ስመጣ እንግዲህ አደይ ሰራተኛዋን ተከታታዩን ድራማ ልተርክላችሁ እነሆ መጥቻለሁ ማለት ነው። አደይ ሰራተኛዋ እንግዲህ እጇ ላይ ውሃ ተደፍቶ ስለነበረ ስራ መስራት ስላልቻለች ሊሊና ኤላ ደግሞ ተጣልተው ስለነበረ እንዲሁም ጥሩ ነው በማለትም እንግዲህ ሊሊ ከአደይ ጋር ስራ እንድትቀጥል አድርገዋል ማለት ነው። ሊሊም እንግዲህ ከአደይ ጋር ስራ ቀጥላለች። ታዲያ ዛሬ ሊሊንና አደይን ይዞ ከቤት ወጥቶ ነበረ ዴቭ። ሊሊና አደይ እንግዲህ ከቤት ወጥተው ጥሩ ጊዜን እያሳለፉ ነበረ። ነገር ግን ኤላ ለዳዊት በመደወል እንግዲህ አንዳቸው መጥተው ስራ እንዲያግዙኝ በማለትም እንግዲህ ጠይቆ ነበረ። ታዲያ በህመሟ ምክንያት አደይ ወደዛ ሄዳ ስራ መስራት ስላልቻለች ሊሊ እዛ ሄዳ ስራ እንድታግዘው ጠይቆ ነበረ ማለት ነው ዴቭ። ታዲያ ሊሊ ወደዛ ቤት ተመልሼ መሄድ አልችልም፣ ምክንያቱም ተቀያይመን ነው ከዛ ቤት ወጣውት በማለትም ለማስረዳት ሞክራለች። ችግር የለውም መሄድ አለብሽ፣ እንዲሁም ደግሞ አንዳንድ ነገሮችን ትነጋገራላችሁ በማለትም እንግዲህ አደይም አስማምታ ወደዛ ወደ ኤላ ቤት ሄዳ ስራ እንድታግዛት አድርጋለች ማለት ነው። እንግዲህ ዴቭም አዎ መሄድ አለብሽ፣ እኔና አደይ ደግሞ የምናወራው ነገር አለ በማለትም እንግዲህ ወደዛ እንድትሄድ አድርገዋል ማለት ነው። እሷም እንግዲህ እሺ በማለትም ወደ ኤላ ቤት አምርታለች ማለት ነው። ኤላ ቤት በሄደችበት ሰዓት እንግዲህ ያየችው ከባድ ነገር ነበረ። እንግዲህ ኤላ ጋር ማንም ብታይ ጥሩ ነው። ሊዲያ ኤላ ቤት ሄዳ ብሎም ደግሞ ከኤላ ጋር ለመዝፈን ሲዘጋጁ ታያለች ማለት ነው። ሊሊ እንግዲህ ይሄ ነገር እንዴት ሆነ ስትል እንግዲህ ደንግጣለች ማለት ነው። ኤላም ሊሊን በማየቱ ደንግጦ ነበረ። ሊዲያ ግን ምን ልታረጊ መጣሽ በማለት እሷን ተናግራታለች ማለት ነው። እሷም እንግዲህ ስራ ላግዘን የመጣሁት አደይ ስለታመመች፣ ስለዚህ ወደ ስራዬ ልቀጥል በማለትም ኪችን ገብታ እንግዲህ የሚሰራውን ነገር ከሰራች በኋላ ቤቱንም አጽድታ ስራዬን ጨርሻለሁ፣ አሁን መሄድ እችላለሁ በማለትም ለምን ምግብ ከኛ ጋር አትበይም በማለት ኤላ ጠይቋት ነበረ። እሷም ደግሞ እንግዲህ የምግብ ችግር የለብኝም በማለት መለሰችለት ማለት ነው። ምክንያቱም ተናዳበታለች። እሷ ከዛ ቤት መውጣት እሱን አልጎዳውም አላሳዘነውም የሚለው ነገር ተሰምቷት ስለነበረ የነበራት መልስ ይሄ ነበረ ማለት ነው። እንግዲህ ሊዲያም እንደ ባለቤት ሆና አዎ ሂጂ፣ ከእንግዲህ በኋላ ምን ታደርጊያለሽ እዚህ ጋር በማለትም እንግዲህ አግባብ ያልሆነ ቃላቶችን ተናግራለች ማለት ነው። ሊሊም እንግዲህ እሺ በማለትም ወጥታ ሄዳለች ማለት ነው። ኤላ ሊዲያ እንደዚህ በመናገሯ ስላዘነ እንግዲህ ሊዲያን ተናግሯት ነበረ። ቢሆንም እኔና አንቺ አውርተን መግባባት አንችልም፣ ስለዚህ አሁን ከቤት ውልቅ በይልኝ በማለትም እንግዲህ ከቤት አስወጥቷታል ማለት ነው። እንግዲህ ፍቅር ራሷን ለመጉዳት እንዲሁም ደግሞ ራሷን ለማጥፋት መድኃኒት ልትበላ ብላ ነበረ ማለት ነው። ግን ደግሞ ለምንድን ነው እንደዚህ የማደርገው? እነዚህን ሰዎች የእያንዳንዳቸውን ዋጋቸውን ይሰጣቸዋለሁ በማለትም እንግዲህ የያዘችውን መድኃኒት አስቀምጣ አሁንም ተንኮሏን ገና አንድ ብላ ለመጀመር ተነስታለች ማለት ነው። ታዲያ የእሷ ሁልጊዜም ተንኮሏ የሚታየው አደይ ላይ ነው። አደይን እንግዲህ አጥብቃ እንድጠላ ያደረጋት ነገር ዴቭ አደይን ስለሚወዳት ፍቅር ደግሞ ዴቭን ስለምትወደው እንዳትወስድብኝ በማለትም ስለምታስብ ነው ይሄን ነገር የምታደርገው ማለት ነው። ታዲያ አሁን ተንኮሏን አስቀጥላለች ማለት ነው። ፍቅር እንግዲህ አደይን ለመጉዳት ምንም የማታደርገው ነገር የለም። አሳግታታለች፣ የፈላ ውሃ ደፍታባታለች፣ አረ ብዙ ነገር አድርጋታለች። አደይ ታዲያ ይሄን ሁሉ በመቻል ነገ ያልፋል፣ ነገ ሌላ ቀን ነው በማለት አንገቷን ደፍታ የምትኖር ምስኪን ሴት ናት ማለት ነው። ታዲያ ዴቭም ዛሬ እንቅጩን ንገሪኝ በማለትም ጠይቋት ነበረ። ትወጅኛለሽ ወይስ አትወጅኝም በማለት ጠይቋት ነበረ ማለት ነው። እሷም እንዴት ጠላሃለው እኔ ሰው ጠልቼ አላቅም በማለትም እንግዲህ ትመልሳለች። እሱ ደግሞ ቀጥታ ጥያቄ ነው የጠየቅኩሽ፣ ቀጥተኛውን መልስ ስጪኝ በማለትም መልሶ ይጠይቃታል።
ታዲያ አደይ ይሄን ነገር አሁንም መቀበል እንደማችል ነው የነገረችው ማለት ነው። የፍቅር ጥያቄውን በአግባቡ አልተቀበለችም። ነገር ግን አሁንም ጊዜ ሰጥሻለሁ አስቢበት በማለትም እንግዲህ ተጨማሪ ጊዜ ሰጥቷታል ማለት ነው። ታዲያ ከዛ በኋላ ወደ ቤት ነበር የመጡት። ጥሩ ጊዜ ነው አደለ ያሳለፍሽው በማለትም እንግዲህ እየጠየቃት አዎ ጥሩ ጊዜ ነው ያሳለፍኩት እያለችው እያወሩ ወደ ቤት ሲመጡ እንግዲህ ዳይመንድና የዳይመንድ ጓደኛ ከግቢ ሲወጡ ያያል ማለት ነው። ዴቭ ቤት እንደገባ እንግዲህ ፍቅር ኩሽና ምግብ እየሰራች ነበረ። የምሰራው ምግብ እንግዲህ ለራሷ ስለሆነ ኢንዶሚ ነበረ ስትሰራ የነበረው። ዴቭም ኩሽና ገብቶ ምንድነው ምሰሪው በማለትም ይጠይቃት ነበር። እሷ መልሳ ፍቅር አሁን አደይ ምግብ መስራት ስለማልችል ሊሊ እስከምትመጣ ማስታገሻ ይሆነኛል ለዛ ነው በማለትም እንግዲህ ትለዋለች። እሺ መልካም ጥሩ በማለትም እሱም ሊወጣ ሲል እንግዲህ እጁን ይዛ ቆይ ዴቭ በማለትም እንግዲህ የሆነባትን ነገሮችን ለማውራት ትሞክራለች። እኔ የኔ ናቸው የምላቸው ሰዎች ሁሉ ከኔ ርቀዋል፣ ብቸኛ ነኝ ከእንግዲህ በኋላ በማለትም ትላለች። አንቺ መልካም ሰው ሁኝ እንጂ አንቺ ለሰው ጥሩ ነገር አስብ እንጂ አይደለም ፈልገሻቸው ባለሽበት ፈልገው ይመጣሉ ሰዎች በማለትም እንግዲህ ዴቭ ይላታል ማለት ነው። እሷም ይሄ ነገር ያነጋገሩ አስገርሟት እንግዲህ የዴቭ ላይ ልጥፍ ብላ ታቅፈዋለች ማለት ነው። እንግዲህ እሱም አቅፏት እያባበላት እያለ እንግዲህ ሊሊ ከዛኛው ቤት አይታ የመጣቸው ነገር ሳያንሳት አሁንም በድጋሜ እነ አደይ ጋር ኩሽና ስትገባ ያየችው ዴቭ እና ፍቅር ተቃቅፎ ነው ማለት ነው። ደንግጣ ዴቭ በማለትም ዴቭን ትጠራዋለች። ዴቭም ደንግጦ አያት። አደይን ፈልጌ ነበረ የታለች በማለትም ጠየቀች። ክላሷን ያለችው ብሎ ዴቭ መለሰላት። ታዲያ ሊሊ ወደዛው ወደ አደይ ቦታ እኔ ሄደችው ማለት ነው። አደይ ጋር ሄዳም እንግዲህ እንባ ነበር የቀደማት። ምንድን ነው ብላ ስትጠይቃትም ኤላ ለእኔ ያለው ፍቅር የውሸት ነበረ፣ ምንም አልተሰማውም፣ ልቡም አልተሰበረም፣ የኔ ከቤት መውጣት ምንም ግድ አልሰጠውም በማለትም ለአደይ ያለውን ነገር ሁሉ ያየችውን ነገር ሁሉ ትነግራታለች ማለት ነው። እንግዲህ ሊዲያ እንደምታውቂያት ነው፣ እዚህም እያለች የምታደርገውን ነገር አታውቅም። የእሷ ስራ መጨፈር ብቻ ነው። ስለዚህ ኤላስ እንዴት እንደዛ ያደርጋል በማለትም አይዞሽ በቃ ነገሮች ሁሉ ይስተካከላሉ፣ ለትንሽ ጊዜ እንጂ ይሄ ሁሉ ታሪክ ሆኖ ነበረ ብለን የምናወራበት ጊዜ ይመጣል በማለትም እንግዲህ አደይ ሊሊን አጽናናች። እንግዲህ ሊሊም አንቺ ባትኖሪልኝ ምን ሆናለው ምን ሆን ነበረ በማለትም እንግዲህ አደይን አመስግናት እንግዲህ ሊሊ እንድትተኛ እዛው አደይ እቅፍ አድርጋት እያሉ እንግዲህ ፍቅር ትመጣለች። ፍቅር እንግዲህ ሁሌም ስትመጣ እነሱ ላይ መጮህ ነው ስራዋ። ያው ከአደይ ይልቅ እንግዲህ ሊሊ ደግሞ ልኳን ትነግራታለች ማለት ነው። ከእንግዲህ በኋላ ክብሬን የሚነካ ነገር አንድ ቃል ስትናገሪ እንዳልሰማሽ ትላለች እንግዲህ ሊሊ። ፍቅርም እንግዲህ ገና ከመግባቷ ነበረ ይሄ ቤት እኮ ማቆያ አልነበረም በማለትም እንግዲህ የማይሆን ቃላትን ተናገረቻት። በዚህ ነው ታዲያ ሊሊም ከእንግዲህ በኋላ ክብሬን የሚነካ ቃል አንድ ቃል እንድትናገሪ አልፈቅድልሽም በማለትም ጮሃ ትናገራታለች። ታዲያ እሷም እንግዲህ ተነሱና ቡና አፍሉ ለዴቭ በማለትም ቡና እንዲፈላ ታደርጋለች። እሺ በማለትም እንግዲህ ሊሊ ልብስ የት አለ? አደይ ልብስ ልቀይር፣ ከዚች ጋር ማውራት አልፈልግም በማለትም ልብሷን ለመቀየር ወጥታ ልብሷን ቀይራ ቡና ወደ ማፍላት ነበር የሄደችው። ቡናውን ፈልቶ እየተጠጣ እያለ እንግዲህ በመሀል ከውጭ በር ይንኳኳል። ማን ነው በር እየተንኳኳ ነው? ሰው ጠርታችሁ ነበር እንደ ይላቸዋል ዴቭ። ማን ነው እስኪ ልያቸው በማለትም እንግዲህ ፍቅርም ወታ ስታይ እንግዲህ በሩን ስትከፍት ማመን አልቻለችም። ያየችው የባርኮትን የድሮ ፍቅረኛውን ማለት ቤዚን ነበር ያየችው ማለት ነው። ቤዛ በማለትም እንግዲህ እንዴት መጣሽ ብላ ለመጠየቅ ስትሞክር እንግዲህ ቤዛም ጥሩ የሆነ መልስ አልሰጠቻትም ማለት ነው። እሺ ትንሿ ሴጣን በማለት ነበረ የተቀበለቻት ማለት ነው። ታዲያ የተወደዳችሁና የተከበራችሁ ውዴ ቻናሌ ቤተሰቦች ባርኬ ወዴት ሄደ? እንዴት ሆነ? እንዴትስ ከፍቅር ጋር ከቤዛ ጋር ተለያዩ የሚለውን እንግዲህ በሚቀጥል ክፍል ይዤላችሁ የምመጣ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንደተለመደው እንግዲህ ሰብስክራይብ በማድረግ ቤተሰብ እያደረጋችሁኝ እንዲሁም ደግሞ ነባሮችም ላይክ
ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ እንግዲህ ሁልጊዜም ደግሞ እንደምለው ለምታደርጉልኝ ነገር ሁሉ እጅጉን በጣም ከልብ አመሰግናለሁ። ቀጣዩን ክፍል እንግዲህ ስለ ባርኮት እንዲሁም ደግሞ ስለ ቤዛ የፍቅር ታሪካቸው ምን ላይ ቆመ የሚለውንና እንዲሁም ደግሞ እንግዲህ ሊዲያ በኤላ ዙሪያ ምን ልታደርግ አስባለች የሚለውን እንግዲህ በሰፊ ይዤላችሁ መመጣ ይሆናል ማለት ነው። እስከዛውም ሰላም ቆዩልኝ እያልኩኝ እንግዲህ ለዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል ማለት ነው። ቀጣዩን ክፍል ይዤላችሁ እስከምመጣ ሰላም ጤናና ደስታ ይብዛላችሁ። እንግዲህ ቪዲዮውን ላይክ በማድረግ እንደምታበረታቱኝ ባለሙሉ ተስፋ ነኝ። ሰላም ቆዩልኝ፣ ቸር ሰንብቱልኝ።